ይህቺ እንስት ዓለም ላይ እጅግ ብዙ የምትነሳባቸው ነገሮች አሏት። የመጀመሪያም የውበት ቀዶ ጥገኗ ነው። ይህንን ስንል ራሷን አፍርሳ የሰራች ያህል ነው ለውጧም። የወሲ ቪዲዮዋ ቢሊየነርነቷና ለቁጥር የሚያዳግቱ የፍቅር ጓደኛዎቿ የሚነሱ ናቸው። ታዲያ እሷ ጆሮ የለኝም በማለት እንደ ዘመኑ ንግግር መስሚያ ይጥጥ ነው እያለች ነው ህይወቷን እየመራች ያለችው። ኪም ካርዳሺያን እግሯ እስኪቀጥን የህይወት አጋሯን ብትፈልግም ግጣሟን አሁን ድረስ አላገኘችም። 3 ጊዜያት አግብታ ፈታለች። ሁለተኛ ትዳሯ በ72 ቀናት ብቻ የተቋጨ ነው። በተለይ የመጨረሻ ትዳሯ ዓለም አእምሮ ትክክል አይደለም ብሎ ከሚያስበው ከራፐር ካንዬ ዌስት ጋር ሲሆን ይህም ትዳሯ ቀደም ሲል የነበራትን ስም ቤንዚል በመሆን አቀጣጥሎ ስሟን ጣራ ያስነካ ነበር። ነገር ግን በፍቺ ተቋጭቷል። ታዲያ ኪም በርካታ የፍቅር ጓደኞች ካሏቸው ዝነኞች መካከል አንዷ ስትሆን በተለይ የአሜሪካን የቅርጫት ኳስ ተጫዋቾችን በዙር የጨረሰቻቸው ይመስላል። ከሱም አልፎም ወደ እግር ኳሱ ብቅ ብላ ነበር። ስጋ እንዳያሙራ በየእግር ኳስ ሜዳው ላይ ጨዋታ ሲኖር ስታንዣብብ ትታያለች። አንድ ወቅት ኪሊያን ምባፔ ጋር ፍቅር ጀመረች በሚል በብዛት ሲናፈስ ቆይቷል። ሌላው አይኗ የገባው ተጫዋች ደግሞ ጁድ ቤሊንግሃም ነው። ተጫዋቹ በ22 ዓመታት የምትበልጠው ኪም እሱ ላይ ፍላጎት እንደነበራት መናገሯ ይታወሳል። ተጫዋቹም ስኪም ስለተሰኘው የኪም ካርዳሺያን የልብስ አምራች ካምፓኒ ብራንድ አምባሳደር ሲሆን እሷም ከባድ ፍላጎት እሱ ላይ ማሳየቷ የሚታወስ ነው። ሌላው ክሪስቲያኖ ሮናልዶ ነው። በነገራችሁ ላይ ከኪሊያን ምባፔ ጋር ራሱ 18 ዓመታት ብልጫ አላቸው። 6 ዓመት በትዳር አብራው ከቆየችው ካንዬ ዌስት ጋር ከተፋታች በኋላ ኪም አሁን ድረስ እየባዘነች ስትገኝ አሁን ደግሞ አዲስ ፍቅረኛ አግኝቻለሁ ከሱ ጋር ስለወደፊቱ እያሰብኩ ነው ትላለች። ዛሬ ላይ 44 ዓመቷ ሲሆን 4 ልጆችም አሏት።